ውድ የፕሮግራማችን ታዳሚዎች አክብራችሁ ስለምታዳምጡን ስለምትከታተሉን እጅግ በጣም እናመሰግናለን። ዛሬ ላይ እንደ ዋና ርዕሰ ጉዳይ አድርገን የምንቀርበው በኒዘርላንድ ያለውን የሕክምና አገልግሎት ምን ይመስላል የሚለውን ነገር እናያለን። ሄልዝ ኬር አክሰሱ ምን ይመስላል? ሄልዝ ኬር አክሰስ በኒዘርላንድ እና ኢኩቲ በኒዘርላንድ ሄልዝ ኬር ኢኩቲ በኒዘርላንድ ምን ይመስላል የሚለውን ነገር አንዳንድ ተሞክሮችን እናያለን። ከዛ ተሞክሮች ተምረን ወደኛ ሀገር በሚቀየር ወስደን የተሻሉ ነገሮችን ማምጣት ይቻላል። የተሻለ የጤና አገልግሎት መስጠት ይቻላል። ስለ ኢኩቲስ ምንድነው የሚለውና የሕክምና አገልግሎት የሰው ልጅ ከህይወት ከኑሮ ከየትኛውም አስፈላጊ ከሆኑ ነገሮች ለአንድ ሀገር አስፈላጊ ነው ተብሎ የሚታሰቡ ነገሮች የሰዎች የግለሰቦች ጤና ሲጠበቅ ነው። የግለሰቦች ጤና ሲጠበቅ የቤተሰብ ጤና ይጠበቃል። ከቤተሰብ ጤና አልፎ አካባቢው ላይ አንድ አካባቢ ጤናማ ሲሆን ወደ ማህበረሰብ ያድግና ሀገሪቷ ጤናማ ዜጋ ይኖራታል። ጤናማ ዜጋ ሲኖር ነው አዳዲስ ሀሳቦችን ማፍለቅ፣ ያሉ ችግሮችን መረዳት፣ ተረድቶም መፍትሄ ሀሳብ አስቀምጦ ችግሮችን እየፈታ የተሻለ ትውልድ ለቀጣይ ትውልድ የተሻለች ሀገር ማስረከብ የሚቻለው። ከዚህ ጋር ተያይዘው ከተለያዩ ሀገራት ያሉ ተሞክሮች የተለያዩ ሀገራት ላይ የሚሰጠው የጤና አገልግሎት ምን ይመስላል የሚለው ነገርና እነሱ ምን ላይ ነው ፎከስ የሚያደርጉት፣ ፒላሮቹ የስትራቴጂክ ፖይንታቸው ምንድን ነው መነሻቸው ነገርና ትኩረት አድርጎ ግብ አስቀምጦ የስትራቴጂክ ግባቸው ላይ ምን አይነት ነው እንዴት ነው የሚሰሩት የሚለው ነገር በሰፊው ካየን ወደኛ ሀገር ተመልሰን የኛን ሀገር ጤና ሁኔታ በየአካባቢው ከታች ከጤና ኤክስቴንሽን አገልግሎት አንስተን ላይ ጤና ሚኒስቴር ድረስ ያለው የሕክምና አገልግሎት ላይ አክሰስ እንዲኖር ከማድረግ አንጻርና በየተቋማቱ ያሉ ችግሮችንም ይበልጥ ተነጋግሮ ለመፍታት ያሉ ክፍተቶች ያሉ ሁለቶች ምንድናቸው ብሎ ለማስቀመጥ የራሳችንን ብቻ ሳይሆን ሌላ ሀገራት የሰጡት የራሳቸው የሆነ ስትሮንግ ወይ ደግሞ ጠንካራና ደካማ ጎን ምንድን እስከ ያለው ነገር ካየን እያንዳንዷን ነገር በየጊዜው በየሂደቱ ሰፋ አድርገን እያየን እንከተለው የሚሆነውና የጤና ፖሊሲያቸው የእነሱን ደረጃ መዳረስ ያለበት እነዚህን ነገሮች ፎከስ አድርገን በዛሬው ቀን በኒዘርላንድ ላይ ያለው ሄልዝ ኬር አክሰሱ ምን ይመስላል፣ ሄልዝ ኬር አክሰስ ምን ይመስላል እና ኢኩቲስ ምን ይመስላል የሚል ይሄን ድራይቭ ስናደርግ ሪፎርም ያስፈልጋል። አክቹአሊ ያንን ሪፎርም ተጠቅሞ ነው እሱም ያላቸውን መሰረት አድርገው ከዛ ተነስተው ነው አዳዲስ ነገሮችም ከመስራት ወደ መስራት የሚሄዱት ሪፎርም የሚያደርጉት የሪፎርም ሀሳቦችን ቢዞ የሚነሱትና በዛን ጊዜ የሚገጥም የራሱ የሆነ ቻሌንጅ አለ። ከቻሌንጆችም አንጻር የምናወራቸው የምናነሳቸው ነገሮች አሉ። በየጊዜው መሰረታዊ ነው። መሰረታዊ የሰው ልጅ መብት የጥራት ያለውን የጤና አገልግሎት የማግኘት መሰረታዊ የሆነ መብት አለ። ስለዚህ ይህንን መሰረት አድርገን ይህንን ቤዝ አድርገን ነው የምንነሳው። ነገር ግን ይሄ ሲስተም በሚዘረጋበት ጊዜ የተለያዩ ቻሌንጆች ሊገጥሙን ይችላል። እነሱም በዛው ልክ የተለያየ ቻሌንጅ ሊገጥማቸው ይችላል። ይህንን ቻሌንጅ ግን ደብቀን አይደለም ማለፍ ያለብን። የሚገጥሙ አንድ ነገር ለመስራት ስትነሳ አስቻይ ያልሆኑ ሁኔታዎች ሊገጥሙ ይችላሉ። ይሄን ግን ደብቀን ሳይሆን ተነጋግረን የመፍትሄ አቅጣጫ የመፍትሄ ሀሳብ አስቀምጠን ለሀሳብ ተግባራትን ለቅመን አስቀምጠን የተሻሉ ተግባራትን መርጠን ወደ ተግባር ተገብቶ ችግሮቹን እየፈቱ ከዛ እንደየ አስፈላጊነቱ እንደየ አቅርቦቱን እንደየ ሁኔታው በእኩልነት ለሁሉም አስፈላጊ የሆነ መብት እየሰጡ መሄድ ያስፈልጋልና ከዚህ ጋር ተያይዞ አንዳንድ ጊዜ ረጅም ጊዜ መቆየት ነገሮች ይኖራሉ፣ የመዘናጋት ነገሮችም ይኖራሉ። ይሄ መዘናጋት ይዞ የሚመጣው ማህበረሰቡ ላይ የተለያዩ ችግሮችን ይዞ የሚመጣው ማህበረሰቡ በዛ በጤና ጉዳይ ላይ በሰፊው የሚጎዳበት ሁኔታዎች ይፈጠራሉ። እነዚህ ነገሮችን ቅድሚያ መስጠት ያለብንን ነገር ቅድሚያ ሰጥተን
ማስቀደም ባለብን ነገሮች ላይ ትኩረት አድርገን መስራት አለበት ነው የሚለው። ሌላው ደግሞ ከነዚህ ከአገልግሎት ሰጪ እነዚህ አክሰስ ጋር ተያይዞ የሚነሱ ነገሮች መሰረታዊ የሆነ አቅርቦት ያስፈልጋል። እነዚህ አንደኛ የተቋማትን ደረጃውን የጠበቀ እንደየአስፈላጊነቱ በየቦታው ደረጃውን ጠብቆ ተቋማት እንዲኖሩ ማድረግና በየተቋማቱ ማሟላት ያለባቸውን ማቴሪያል ማሟላት፣ ኢኩፕመንቶችን ማሟላት አለባቸው። የሰው ኃይል በሚያስፈልግበት በብዛት የሰው ኃይል ያለበት ያንን መሰረት አድርጎ የሰው ኃይል ቁጥር መሰረት ተደርጎ መነሻ ተደርጎ የሚነሳበት ነገሮች ሊኖሩ ይችላሉ። የበሽታ ሁኔታዎችን መነሻ ተደርጎ መነሳ ሁኔታዎች ሊኖሩ ይችላሉ እና ነገር ግን እንደየአስፈላጊነቱ የሚያስፈልጉ ማቴሪያል በየቦታው መገኘት ባለበት ቦታ ላይ ማቴሪያል በቦታው መገኘት ያለበት ቦታ የሚያስፈልግ አስፈላጊ የሆነ የሰው ኃይል በስፔሻሊቲ የሰው ኃይል መገኘት ያለበት ቦታ እንዲኖር በማድረግ እና በትግል ሳይሆን በጥበብ ዝም ብሎ በግምት ወይ ደግሞ በምኞት ሳይሆን በጥናት ላይ የተመሰረተ ድምዳሜ ላይ የተደረሰ በዛ መሰረት የሰው ኃይልን መሟላት የማቴሪያል መሟላት አስፈላጊ ይሆናል። ስለ ኢኩዊቲ እና ስለ አክሰስ በምናወራበት ጊዜ አክሰሰብል መሆኑ ምንድነው? መሰረታዊ የሆኑ መነሻዎች ያስፈልጋሉ። መሰረታዊ የሆኑ መነሻዎችን መሰረት አድርገን ስለ ኢኩዊቲም ስለ አክሰሱም ማውራት ያለብንና አንድ ስፔሻሊስት ሐኪም በስፔሻሊቲ መገኘት ያለበት ቦታ ላይ ነው መገኘት ያለበት። አንድ ነርስ በሰው መገኘት ያለበት ቦታ ላይ ነው መገኘት ያለበት። ለዛ አንድ ሰርጂን ኦቨርኦል ያሉ እነዚህ የሰው ኃይል መገኘት ባለባቸው ልክ መገኘት አለባቸው። ፕራይመሪሊ መታየት ያለባቸው ነገሮች በቅድሚያ መታየት ተሰጥቶ መነጋገርና መታየት አለበት። አንዳንድ አካባቢዎች ላይ ምንድነው የሚታየው? የሰው ኃይል ክምችት ይታያል። ከልክ በላይ የሆነ የሰው ኃይል ክምችት ጥናት ላይ መሰረት የተደረገ ሳይሆን በግለሰቦች ፍላጎትና በተለያዩ ጫናዎች ላይ መሰረት ተደርጎ የሰው ኃይል ክምችት ይኖራል። ሌላው ተቋማትን ማህበረሰቡን አገልግሎት መሰረት አድርገው ነው አክሰስ መደረግ ያለበት። ማህበረሰባችን ጤና አገልግሎት ለማግኘት ረጅም ርቀት መጓዝ የለበትም። ነገር ግን እንደዛ እንዲሆን የሚደረግባቸው ሁኔታዎች አሉ። ከምን የተነሳ? ከተለያየ ኢንተረስት ከተለያዩ ፍላጎቶች የተነሳ እንደዛ የሚደረግበት ሁኔታ አለ። ቴክኒካሊ እነዚህ ነገሮች መስተካከል ያለባቸው ጉዳዮች ናቸው። መሆን ያለበት የአንድ ደረጃ አንድ ጤና ጣቢያ የሚያስመስለው ነገሮች መሟላት አለበት። ጤና ጣቢያ ከፍቶ ማብራት በሌለበት፣ ላብራቶሪ በአግባቡ የማይሰራበት፣ ሰው ኃይል ላብራቶሪ ባለሙያ ሳይኖር ተከፍቶ አገልግሎት የሚሰጥበት ሁኔታዎች በየቦታው ይታያሉ። በሪሰርች ተደግፎ ያሉ መረጃዎችን ነው የሚያነሳውና ሄደን ኦብዘርቭ ማድረግ የምንችላቸው ሁኔታዎች አሉ። ይሄ መሆን ያለበት ምንድነው? ጤና ጣቢያ ላይ አንድ ጤና ጣቢያ መምሰል አለበት። በዛ አካባቢ አንድ ደረጃውን የጠበቀ በደረጃው ልክ ማለት ነው። በሌላ ትርጉም የለም። ደረጃውን ጥራት ያለው የጤና ጣቢያ አገልግሎት መስጠት ማለት ደረጃውን የጠበቀ ጤና ጣቢያ መትከል፣ ደረጃው የሚጠብቅ ፕሮፌሽናልስ እንዲኖሩ ማድረግ፣ ስታንዳርዱን ማሰረጽ፣ በስታንዳርዱ መሰረት ባለሙያውን መሰልጠን ባለበት ልክ እንዲሰለጥን ማድረግና ማህበረሰቡ ማግኘት ያለበትን አገልግሎት እዛው ማግኘት ያለበት ልክ እንዲያገኙ ማድረግ። ከዛ በተጨማሪ የሚታሰቡ ነገሮች ምንድነው? ሪፈር መደረግ ያለበት ከዛ ከጤና ጣቢያ ደረጃ በላይ ሕክምና የሚያስፈልግ ታካሚ ከመጣ ያንን ጤና ጣቢያ ላይ ሕክምናው አግኝተው ቀጣይ ተጨማሪ ሕክምና ማግኘት ወዳለበት ተቋም እንዲሄድ ማድረግ። ይሄ ከዛ በሚሄድበት ጊዜ ከጤና ጣቢያ ተነስቶ የመጀመሪያ ደረጃ ሆስፒታል ነው የሚያገኘው። ፕራይመሪ ሆስፒታል በሚሄድበት ጊዜ የሐኪሞችን ደረጃ፣ የኢኩፕመንት፣ የማቴሪያል ደረጃውን የጠበቀ
በዛ በፕራይመሪ ሆስፒታል መገኘት አለበት ተብሎ በስታንዳርድ የተቀመጠ በዓለም አቀፍ ከዛ ከስተማይዝ ተደርጎ በሀገር አቀፍ የተቀመጡ ስታንዳርዶች አሉ። ያንን ስታንዳርድ መሟላት ባለበት ልክ ተሟልቶ አገልግሎቱን ማግኘት አለበት። መጀመሪያ ደረጃ ከጤና ጣቢያ ያገኘው አገልግሎት አለ። መጀመሪያ ደረጃ ሆስፒታል በሚሄድበት ጊዜ ማግኘት ያለበት አገልግሎት አግኝቶ አሁንም ተጨማሪ ሕክምና የሚያገኘው አይነት ህመም ታሞ ከሆነ በዛው ልክ ደግሞ ጀነራል ሆስፒታል ወደዛ ሪፈር የሚደረግበት ልብሎሹ ፈጣን በሆነ መልክ ምቹ ሁኔታዎችን ፈጥሮ መስራት ያስፈልጋል። ፋርዘር ጀነራል ሆስፒታል ከራሱ አቅም በላይ ከሆነ ስፔሻሊቲ ኬር ማግኘት ያለበት ለስፔሻሊስት ሐኪም አጋዥ የሆኑ ማቴሪያሎች ወዳሉበት ወደዛ ነው መሄድ ያለባቸው። ሶ ይህንን ሂራርኪ ይህንን ደረጃውን የጠበቀ ደረጃውን ጠብቆ ስቴፑን ጠብቆ እንዲሄዱ ማህበረሰብ ውስጥ ሌላ ተጨማሪ መፈጠር ያለበት ግንዛቤ መፈጠር ያስፈልጋል። ሶ በዚሁ ልክ እነዚህ ተቋማትን የሚመሩ ሰዎች በዛው ልክ ብቁ መሆን አለባቸው። በተለያየ ክራይቴሪያ ሳይሆን እውቀት ላይ ቤዝ ተደርጎ ቢሰራበት የተሻለ ነው የሚሆነው። ሌላው እነዚህ ተቋማት የጤና ተቋማት የሚመሩ ሰዎች እውቀት ላይ መሰረት ተደርገው ተወዳድረው ተፎካክረው አንዱ ከአንዱ ተሻሽለው ቅድሜ መስፈርት ተቀምጦ በዛ መስፈርት መሰረት ያንን መስፈርት የሚያሟላ አቅም ያለው ግንዛቤ ያለው እውቀት ያለው ተግባር ላይ የተሳተፈ ውስጡን የሚያውቅ በደንብ የተረዳ ሰዎችን ወደ መሪነት መውጣት ያስፈልጋል። በተለያዩ አላስፈላጊ በሆኑ መለኪያዎች ወደዛ ሰዎችን መውሰድም ተገቢነት ያለው ጉዳይ አይደለም። ይሄ ነገር መስተካከል ያለበት ጉዳይ ነው። ሀገራችን ውስጥ ያሉ ተቋማት የሚመራው በተለያዩ ፍላጎቶች ነው የሚመሩት የሚመስለው እና ይህንን ጉዳይ ግንዛቤ ውስጥ ማስገባት ያስፈልጋል። አንድ ተቋም ጤና ተቋም ነው፣ ሁላችሁ ሄዳችሁ የምትታከሙበት ስለሆነ መምራት የሚችሉ ሰዎችን ማስቀመጥና መርዳት ባለባችሁ ልክ መርዳት ያስፈልጋል። ሌላው በዚህ ዙሪያ ላይ የምነሳው ነገር ምንድነው? አንድ የሕክምና ተቋም መመራት ባለበት ልክ እንዲመራ መሟላት ያለበት ነገር መሟላት አለበት። ይሄ አክሰሰብል ነው መሆን አለበት ሲባል ይሄ ብቻ ሳይሆን ሁሉም አይነት ሪሶርሶች መሟላት አለበት እና አንዳንድ የሚታዩ ግድፈቶች አሉ። አንዳንድ ክልሎች ላይ የሚታየው የመጀመሪያ ደረጃ ሆስፒታል በማን ስር መሆን አለበት? ጤና ጣቢያዎች በምን ስር መሆን አለበት? የጤና ጣቢያ በጀት እንዴት መመራት አለበት? የጤና ጣቢያ ሰው ሀብት እንዴት መመራት አለበት የሚለው ትክክለኛ የወጣ መመሪያዎች አሉ። አንዳንድ ክልል ላይ ይሄ መመሪያ የማይመስል መልክ ምንድነው የሚሆነው? አላግባብ የሆነ አመራር ስርዓት ነው የተዘረጋው። አንድ የመጀመሪያ ደረጃ ሕክምና የሚሰጡ ተቋማት በራሳቸው የተዘረጋላቸው ስታንዳርድ ተከትሎ እንዲሰሩ ስታንዳርዱን ለማሟላት ሪሶርስ ግንዛቤ በሌላቸው ሰዎች የሰው ኃይልና ፋይናንስ እየተመራ እነዚህ እውቀት ያላቸውን ወይ ደግሞ ግንዛቤ ያላቸው ባለሙያ የሆኑ ፕሮፌሽናል የሆኑ ተወዳድረውም ሆነ በሹመት የመጡ ቢሆኑ መምራት የሚችሉበት አቅም እንዳይኖራቸው የሚደረግበት ሁኔታዎች አሉ። መጥቶ አገልግሎቱን ለማግኘት የመጣውን ማህበረሰብ እነሱ ላይ ያለውን ችግር ስለማያውቁ ሌላ ኢንተረስት ሌላ ፍላጎት ለማሟላት ተብሎ የተፈጠሩ ክፍተቶች ጋፖች ያሉ ይመስላል። እነዚህ ጉዳዮች በደንብ መታየት አለበት። የመጀመሪያ ደረጃ ሆስፒታል ከራሱ የሆነ ቋት መመራት ባለበት መልክ መመራት አለበት። አንድ ወረዳ ፋይናንስ የመጀመሪያ ደረጃ ሆስፒታል የራሱ ፋይናንስ አላቸው አብዛኞቹ። ነገር ግን ደሞዝ እንኳን የሚከፈለው በወረዳ ፋይናንስ ቋት ነው። ያ ተገቢነት የለም። በወረዳ ፋይናንስ ቋት ደሞዝ ይከፈላል። ዲዩቲ አወር ትርፍ ሰዓት ክፍያ ተብሎ ስያሜ የተሰጠው ዲዩቲ የሚከፈለው ምንም ግንዛቤ በሌለው በወረዳ ፋይናንስ በኩል የሚከፈለው ችግሮቹን በሂደት በዝርዝር የምናየው ነገር ግን
የራሱ ፋይናንስ እስካለው ድረስ አንድ መጀመሪያ ደረጃ ሆስፒታል ከራሱ ቋት ደሞዙን መክፈል አለበት። የራሱን ትርፍ ሰዓት ክፍያ ያሰራውን በአግባቡ ተቆጣጥሮ መክፈል አለበት። ለአላስፈላጊ ክፍተቶች የሚፈጠርበት መስመር መዘርጋት ተገቢነት የለውም። አንድ የመጀመሪያ ደረጃ ሆስፒታል የትኛውም በክልል ስር ያሉ የመጀመሪያ ደረጃ ሆስፒታሎች አሉ፣ በወረዳ ስር ያሉ የመጀመሪያ ደረጃ ሆስፒታሎች አሉ። ይሄ ራሱን የቻለ ትልቅ በሰው ህይወት ላይ የጤና አገልግሎት ላይ ክፍተት የሚፈጥር አላስፈላጊ የሆነ ቢሮክራሲ ነው። የራሱ የሆነ እያንዳንዱን በሂደት ዝርዝር አድርገን የምናየው ይሆናል። ነገር ግን መሆን ባለበት ልክ የመጀመሪያ ደረጃ ሆስፒታል ሀገር ውስጥ ያሉ ሆስፒታሎች በዛው ልክ ነው መመራት ያለው። ሁሉም በተመሳሳይ ስትራክቸር ነው ሊኖረው የሚገባው። በየአንድ ክልል ውስጥ በየዞኑ ምን አይነት መመሪያ ኖሮ ነው በዛ ልክ እንዲሄድ የሚፈለገው የሚደረገው ሰው ይሄ መታረም ያለበት ጉዳይ። ተመሳሳይ የሆነ ስትራክቸር ሊኖረው ይገባል። ተመሳሳይ የሆነ የአመራር ዘይቤ ሊኖረው ይገባል። ነገር ግን ምንድነው የሚደረገው? አንዱ በክልል በጀት ይበጅትለታል። አንዳንዱ ደግሞ የክፍለ ከተማዎቹ ማለት ክፍለ ከተማ ስር ያሉ ፕራይመሪ ሆስፒታሎች በክልል ይታቀፋ ጀስት ዴይ አር ፕራይመሪ ሆስፒታል እርስ በርስ ነው የሚፎካከሩት። በውድድር ጊዜ አንድ ላይ እናወዳድራለን። ስናስተዳድራቸው ግን ሪሶርሱን በአግባቡ አንሰጣቸው። ይሄ ያልሰጠውን እንደመጠየቅና የሌለው ሪሶርስ ተጠቅመ ስራ ማለት ይሆን ሄዶ ምንድነው የሚሆነው? ሰርቪስ ኳሊቲ ምን ያደርጋል ማለት ኮምፕሮማይዝ ያደርጋል። አገልግሎቱ ጥራት ያለውን አገልግሎት መስጠት ያልቻለውን ተቋም በምንድነው ሪሶርስ ሳይኖረው በምን ኢቫሉዌት ለማድረግ በየትኛው ሞራል ነው ኢቫሉዌት ለማድረግ የሚሄደው? ስለዚህ እነዚህ የመጀመሪያ ደረጃ አንድ ክልል ውስጥ ያለ የመጀመሪያ ደረጃ ሆስፒታል በአጠቃላይ በተመሳሳይ መመሪያ መመራት አለባቸው። በተመሳሳይ መመሪያ መመራት አለባቸው። ሌላኛው ሆስፒታል እስከሆነ ድረስ በአግባቡ የተበጀተው በጀት ግልጽ የሆነ በጀት ያስፈልጋል። መጀመሪያ ላይ አሁን ግልጽ የሆነ በጀት ያስፈልጋል። በጀቱ መውረድ አለበት። በጀት ቁጥር ነው ነው። አሁን ወደ ታች በምትወርዱበት ጊዜ በጀት ቁጥር አይደለም። በጀት ነው። የበጀት እቅድ በተግባር የሚመዘን እያንዳንዱ የበጀት እቅድ በትክክል ታቅዶ በትክክል ማቀድ የሚችል ሰው ነው መምራት ያለበት። በትክክል ታቅዶ በትክክል ነው መውረድ ያለበት። በዛው ልክ አንድ እቅድ በአግባቡ ታቅዶ ውጤታማ ነው የምንለው ደረጃ በስታንዳርዱ መሰረት መጨረሻ ላይ በየኳርተሩ የሚገመገመው ግምገማ ዝም ብሎ የይስሙላ ግን መሆን የለበትም። የይስሙላ ለውጥ እንዲኖር ታስቦ አይደለም። ሰው ለውጥ እንዲኖር ግን ምንድነው መደረግ ያለበት? ከእቅድ እስከ ተግባር መገምገሚያ ነጥብ በአግባቡ የሚረዱ ሰዎች፣ ጉዳዩ የሚመለከታቸው ሰዎች ዲቴይል እና ደብዙን በደንብ ስኮፑንም አንደርስታንድ አድርጎ ደብዙንም ተረድቶ በአግባቡ ነው በዛ ልክ መገምገም ያለባቸው። እነዚህ ነገሮች የማይሆኑበት በዚህ መልክ የማይመራበት ምክንያት ምንድን ነው የሚለውን አሁንም በሂደት በሰፊው በጥልቀት የምናይ ነው የሚሆነው። ተቋማት ጠንካራ ካልሆኑ፣ በተለይ አገልግሎት ሰጪ ተቋማት ጠንካራ ካልሆኑ ማህበረሰቡ መታመም ሁኔታዎች ይፈጠራል። እነዚህ ነገሮችን ግንዛቤ ውስጥ ማስገባት ያስፈልጋል። አንዳንድ ሀገራት ተሞክሮች ምን ይመስላሉ ብለን በሂደት የምናይ ቢሆንም በእኛ ሀገር ውስጥ ያሉ እነዚህ ማነቆች፣ እነዚህ አላስፈላጊ ጭራጭ የሆኑ ችግሮች በተደራጀ ኢንተረስት የማህበረሰባችንን ጤና ጉዳት ውስጥ የምንጥልበት ሁኔታዎች ነው የሚፈጠሩ። በሂደት እያንዳንዱ የጤና ተቋማት ጥራቱን የጠበቀ አገልግሎት እንዴት ነው የሚሰጠው?
እንዴት ነው አገልግሎቱን የምናገኘው? በምን መልክ ነው መውረድ ያለበት? በምን መልክ ነው መስተካከል ያለ? ምንድን ነው ችግሮቹ ጋፖቹ ምንድን ናቸው? በፖሊሲ ደረጃ መስተካከል ያለባቸው ነገሮች ምንድን ናቸው? በትግበራ ደረጃ መስተካከል ያለባቸው ነገሮች ምንድን ናቸው? እያንዳንዱ ደረጃ የራሱ የሆነ ስትራክቸር ላይ መስተካከል ያለበት ነገሮች ምንድን ናቸው የሚለውን ነገር የምናይ ነው የሚሆነው። ይሄ የራሳችን ጉዳይ ነው። የራሳችን ጤና ጉዳይ ነው። የልጆቻችን ጤና ጉዳይ ነው። የማህበረሰባችን ጤና ጉዳይ ነው። የሀገራችን ጤና ጉዳይ ነው። ከዚህ አልፎ ዓለም አቀፍ ነው የሚሆኑት። እነዚህ ጉዳዮችን በእውቀትና በክህሎት በአመለካከት ለውጥ፣ በአስተሳሰብ ለውጥ፣ በትግበራ ለውጥ መምጣት ያለባቸው ጉዳይ ስለሆነ በይሁን ርዕሰ አንቀጹን ትኩረት አድርገን በሰፊው የምንወያይ ነው የሚሆን። ነገር ግን እነዚህ ደረጃውን የጠበቀ አገልግሎት ለመስጠት ዝግጁ የሆኑ ምናልባት ይህንን በሚያነሳበት ጊዜ ክልሎችን ቤዝ አድርገን ማወራው ፌደራል ግንዛቤ እታች ማህበረሰብ ውስጥ ነው ስራው የሚሰራው። ክልሎች እንዴት ነው እየሰሩ ያሉት? ክልሎች አካባቢ ያለው ስራዎች ምን ይመስላሉ የሚለው እንጂ ፈትሸው እንዲያስተካክሉ ያለባቸውን ክፍተት ግድፈት በእውቀት አስደግፈን እንነግራቸዋለን። ይህንን ክልል ቤዝድ አድርገን ክልሎች አካባቢ ያለው የክልሎች ልዩነት አንድ ሀገር ውስጥ ኖረን በየክልሉ ያለው የአሰራር ልዩነቶችንም እንድናይ እናደርጋለን። እንደ ሪፈረንስ አድርገን የተሻለውን ወስደን ከተሻለው እንደ ሪፈረንስ እያንዳንዷ ነጥብ ላይ የተሻለ አገልግሎት እየሰጠ ያለ ክልል እንደ ሪፈረንስ አድርገን ወስደን እንደ ሞዴል አድርገን ወስደን ሌሎቹ ከዛ ልምድ እንዲቀስሙ ለማድረግ ሌላው ደግሞ በየክልሉ የተሰገሰገ ችግሮችን ደግሞ መንግስትም እንዲያውቅ ለማድረግ ምክር ሀሳብ መስጠት እና በተከታትለን ደግሞ ነገሮችን ምክር ሀሳብ ከመስጠት ብቻ ሳይሆን ምክር ሀሳቡ ጤናማ እንዲሆን አድርገን የምክር ሀሳቡ ትግበራው እየመረመርን በዛ መልክ ጥናታዊ በሆነ መልክ በሪሰርች ቤዝድ አፕላይ ሪሰርች በሆነ ወይ ነገሮችን የማህበረሰባችን የሕክምና ሴክተር የጤናው ሴክተር ጤናማ እንዲሆን የምንወያይ ነው የሚሆነው። ይህንን ውይይት በምናደርግበት ጊዜ ያሉ ለውጦችንም ደግሞ እያደነቅን ያሉ መልካም ነገሮችን ደግሞ ሁልተን እያሳየን ሃይላይት አድርገን ሁልተን እያሳየን የምንሄድ ነው የሚሆነው። ሌላው ሂውማን ሪሶርስ ላይ ያሉ ችግሮች በአደረጃጀት አካባቢ የሰው ኃይል ችግሮች ከታች ከቀበሌ ጤና ኤክስቴንሽን እስከ ክልል ጤና ቢሮ ድረስ ያለው ስትራክቸር መነጋገር ያስፈልጋል። ዝምድና የተቀመጡ እውቀት የሌላቸው በዝምድና የሚደገፉ በእውቀት ሳይሆን በዝምድና የሚደገፉ አሰራሮች አሉና የአደረጃጀት ብቻ አይደለም ጤናው ሴክተር የሚመራው በእውቀት አደረጃጀት እውቀት አስደግፈን ነው በአደረጃጀት የሚመራው ነው። ሰው እነዚህ ኤሪያ ላይ ያሉ ችግሮችን ማሳየት ነው። ይህንን ስራ በዚህ ፕሮግራም ይህንን ለማሳየት ነው ጥረት የሚያደርገው። ይህን በምናደርግበት ጊዜ በየአገልግሎቱ ውስጥ ገብተን በየአገልግሎቱ ለምሳሌ አንድ ታካሚ ከቤቱ ወጥተው ሆስፒታል ለመታከም ሄዶ ሆስፒታሉ በር ጀምሮ ከጥበቃ ጀምሮ እስከ ሐኪሙ ድረስ ያለው ክፍሎች በጣም ወሳኝ እና አስፈላጊ የሆኑ ተግባራት ስለሆኑ እነዛ ላይም እያንዳንዱን ነገር ለማሳየት ጥረት እናደርጋለን። ጠቋሚ ሕክምናው አካባቢን ንጽህናን በተመለከተ በአጠቃላይ የማብራት አቅርቦት በተመለከተ
በአጠቃላይ የውሃ አቅርቦት በተመለከተ ከመነሻው በአጠቃላይ እያንዳንዱ መታከሚያ ዲፓርትመንቶች ላይ ትኩረት አድርገን እያንዳንዱ የሕክምና ተቋም ላይ ያሉ አቅርቦት በተመለከተ በተለይ ከመድኃኒት ጋር ተያይዞ ያሉ ከሪኤጀንት ወይ ደግሞ ከላቦራቶሪ ሪኤጀንት ጋር ተያይዞ ያሉ ጉዳዮችን ሾችን ከድንገተኛ ሕክምና አገልግሎት ከሚሰጡ እና የሚሰጡ ማቴሪያል ኢኩፕመንት እና የሰው ኃይል በተመለከተ ከተመላላሽ ሕክምና አካባቢ የሚሰጡ አገልግሎት ተኝቶ መታከሚያ ቦታ ላይ የሚሰጡ አገልግሎቶችን በተመለከተ ቀዶ ሕክምና ሰርጀሪ በተመለከተ ሰርጀሪ ቦታ የሚያስፈልጉ ፕሮፌሽናልስ በተመለከተ እዛ አካባቢ ያሉ ማቴሪያል ስታንዳርዱን የጠበቁ ኢኩፕመንቶችን በተመለከተ ጨቅላ ህፃናት ወሊድ አካባቢ ያሉ አገልግሎቶችን በተመለከተ በየደረጃቸው መያዝ ያለባቸው ልክ ነው ወይ የያዙት የሚለውን ነገር በሰፊው በየደረጃቸው በየአቅማቸው የምንዳስስ ብቻ ሳይሆን በጥልቀት የምናይ ነው የሚሆነው። ስለዚህ እያንዳንዱ መስፈርት ከዛ ጋር ተያይዞ ሌላው የምናነሳቸው ነገሮች የሰራተኞችን ጥቅማጥቅም በተመለከተ የሰራተኞችን የሐኪሞችን ጥቅማጥቅም በተመለከተ የነርሶችን የሚድዋይፈሪ ጥቅማጥቅም የላቦራቶሪ ቴክኒሻኖች የሰርጅኖቹን የስፔሻሊስቶቹን ጥቅማጥቅም በተመለከተ እያንዳንዱ ፕሮፌሽናልስ ደን የጥበቃ ባለሙያ ጥቅማጥቅም በተመለከተ ጽዳት ሰራተኞች ጥቅማጥቅም በተመለከተ ያሉ የተዛባ ግንዛቤዎች ስላለ የማጥራት ስራና ስታንዳርዱን ደረጃውን የጠበቀ አሰራር እንዲሰራና በሀገር አቀፍ የወጡ መመሪያዎችን በጣሰ መልክ የሚሰሩ ስራዎች እንዲስተካከሉ ለማድረግ በሰፊው የምናነሳቸው ጉዳዮች ይኖራሉ። ከዛ ጋር ተያይዞ የፋይናንስ ዘርፍ አያያዝ ፋይናንስ ስራ ሂደት አያያዝ በተመለከተ እዛ ውስጥ ያሉ አላስፈላጊ የሆኑ ግድፈቶች ጭምር አንስተን የምንወያይ ነው የሚሆነው። በተለይ ጤና መድንን በተመለከተ የሚነሱ እሾች ይኖራሉ። የመጣውን ይሄ ትልቅ አድቫንቴጅ ያለውን ኢኒሼቲቭ ትግበራ ላይ በምን መልክ ነው መሆን ያለበት የሚለው ነገር እሱም ሆነም በአደረጃጀት ዘርፍ ላይ ምን መሆን አለበት የሚለው የተሻለ ተሞክሮዎችን ዘርፈን ከዛ ወደ አስፈላጊነቱን ከነጥቅሙ ጨምቀን ለማህበረሰቡ እስከታች ተግባራዊ እንዲሆን የምናደርግበትን ሂደት በሰፊው የምንዳስስበት ነው የሚሆነው። ይሄኛው ፕሮግራም በዛው ልክ በሕክምና ተቋማት ላይ ያው ጤና መድን ከሙሉ ይመስላል ሙሉ ፕሮግራሙ ምን ይመስላል የሚለውን ማየት ብቻ ሳይሆን የመድኃኒት አቅራቢ ድርጅት እስከ መድኃኒት አቅርቦት በተቋማት ያሉ መልካም አሰራሮች ያሉ ክፍተቶቻቸውን ማሻሻል ያለባቸው ጉዳዮች ጭምር አካተን በሰፊው የምናይ ነው የሚሆነው። ይሄ በአጠቃላይ ጉዳዩን በምናይበት ጊዜ ተቋማት ለማህበረሰቡ አገልግሎት የጤና ተቋም ለማህበረሰቡ አገልግሎት እንዲሰጥ አክሰሰብል እንዲሆን የሚያደርጉ ጉዳዮች ናቸው። እያንዳንዱ በዝርዝር ሲያነሳ የነበርኩትና በዚህ ዙሪያ ላይ እያንዳንዱን ነገር እያነሳን በዚህ መልክ የምንወያይ ነው የሚሆነው። ከተመልካቾቻችን ያው አስተያየት የምንቀበለው በዩቲዩብ ቻናላችን በአስተያየት መስጫ ቁልፍ አስተያየት መስጫ ቦታ ላይ አስተያየቶቻችንን እየተቀበልን ማሻሻል ያለብንን ነገር እያሻሻልን ነው የምንሄደው። ይህንን ፕሮግራም የምትከታተሉ በተለያየ ሚዲያ በተለያየ ጊዜ የምትከታተሉ ሰዎች በቅንነት አስተያየቶቻቸውን እንድትሰጡንና አንዳንድ ጠቃሚ የሆኑ አስተያየቶች እንድትሰጡን
እንመኛለን። በዛው ልክ ይህንን ፕሮግራም መደገፍ የምትችሉ በዚሁ ያው ስራችሁን እያስተዋወቅን እናንተንም ስራ እያስተዋወቅን ይህንን የተቋማት ሀገራችን ውስጥ ያለው ሁሉንም አይነት የሕክምና ተቋማት በቅጡ መስተካከል ያለባቸው ነገሮችን ጠቋሚ የሆኑ ሀሳቦችንና መፍትሄ አቅጣጫ እያስቀምጥን የምንሄድ ነው የሚሆነው። ለዛሬ ይህንን ያህል ካልኩኝ በቀጣይ በዝርዝር ሀሳብ የሚቀርብ ነው የሚሆነው። በየጊዜው ለምናቀርበው ሀሳብ በጎ ፈቃዳችሁ ሆኖ ጊዜያችሁን ሰጥታችሁ ስለምታዳምጡንና የተሻለ ሀሳባችሁን ስለምትሰጡን እጅግ በጣም እናመሰግናለን። ሰላም ሁኑ።